ህግ በታች ነው። መጀመሪያ የፈጣሪ ህግ አለ። ከዛ ቀጥሎ ሰዎች ያወጡት ህግ አለ። ማናችንም አናምጥ። እንኳን አገር ውስጥ አይደለም የፈለገች ቦታ ብትሄድ አሁን እድሜ ላይ ቴክኖሎጂ የትም ገብቶ ያመጣታል። እመነኝ የትም ገብቶ ያመጣታል። አንተ እንደው ይኸውልህ ፖሊስ ከተፈለገ የፍርድ ቤት መጥሪያ ይዞ ከየትም ያመጣታል። እመነኝ፣ ይሄንን እመነኝ። ስለዚህ ከሱ ጋር ችግር የለብኝም። እኔ እሱን ይቅርታ አለዋለሁ። ያ ግን ለሞጋት የሞከረውን መቼም ይቅርታ አለው። እሱን ይቅር እንድለው ከፈለጋችሁ ሱመያን ያዙልኝ፣ ልጆችን ልታሰኛሩ ይቅርታ አድርግልኝና እኔ ሳላከብር ቀርቼ ምናምን ሳይሆን ያው የምፈልገውን የተናገርኩት ከሱ ጋር እሱ እንዳይታሰር ወይም ደግሞ አሁንም ገና አልታሰረም፣ ሆስፒታል ነው ያለው። ከታሰረ ሰው ከገባ ሊፈርድበት ይችላል ረጅም ጊዜ። ይሄ እንዳይሆን ነው እንዳይታሰር የምፈልጉት እየለመናችሁ ያላችሁት። ይሄ ነሽ እንድላችሁ ከፈለጋችሁ እናንተም አንድ ነገር አድርጉልኝ። ለሱ ብቻ ሽምግልና አምጣት ሳይሆን ለኔም ሽምግልና ነው። እኔም ልላካችሁ ሱመያ ልጆቼን ይዛ ጎንደር እንዳለችው ታምጣና ከደበቀችበት ቤት ጎንደርም ደረሱ እንጂ አዲስ አበባም ደበቀች። የተማረገቻቸው ታምጣቸውና ልጆቼን ታሳየኝ። እኔ ልጆቼን እሷ እኔ ማፈልገኝ እንኳን ቢሆን ከኔ መለያየትን ብትፈልግ እኔ ልጆቼን ብቻ ማየት ነው ፈልገው። 2 ዓመት አላዩዋቸው ከየመን ይዛቸው እንደመጣች ልጆቼን ካዩዋቸው በኋላ እኔ ከሱ ጋር ምንም አይነት ጉዳይ የለኝም። ክሱንም አቆማለሁ። እኔ እንዳይታሰርም አደርጋለሁ። እናንተ ዛሬ ይሄንን ካረጋችሁልኝ ነገ አሚር አይታሰርም። ይሄንን ማድረግ ካልቻላችሁ ደግሞ ክሱን አላቆምም፣ ልጁ መቀጣት አለበት። በቃ እንግዲህ እናንተ እሱንም ለዛኛው ብቻ ሽምግልና ሳይሆን እሱም የሚፈልገውን ነገር ሰይድ የሚፈልገውን ነገር አድርጉለት። ሰይድ የሚፈልገውን ነገር ካደረጋችሁለት እኔ ልጁን አልፈልገውም ነው ያለው። ስለዚህ እናንተ እንግዲህ በሷም በኩል ያለውን ነገር በሽምግልና ጨርሱለት። እግዚአብሔር ያክብራችሁ። ይቅርታ እንግዲህ ችግር እምቢ ለማለት አይደለም ማለት ችግር የለም። አይ መፍትሄውን እኮ ነገርከን። ስለዚህ መፍትሄውን ስለነገርከን በእውነት ፈጣሪ ያክብርልን። እንግዲህ በተቻለ መጠን እሱም 2 ዓመት ሙሉ በልጆቹ ጉዳይ እየተንከራተተ የመኑላ ስምር በወር ውስጥ 3-4 የትኬት ይቆርጥ ስምራለች ነው በ70 ሺህ ይቆርጥ እየተንከራተተ ነው ያለው። ስለዚህ በእናንተ በኩል እናንተ ጨርሱለት። እግዚአብሔር ያክብር፣ ፈጣሪ ያክብር። እኔን እንደተቀበልከኝ በእውነት እሱ ፈጣሪ እሱ እጁን ዘርግቶ ይቀበልህ። ከልብ ነው የማመሰግነው። አሜን። ይቅርታ አድርግልኝ አንተ ምን ጋር ችግር የለም።